ሰላም ቤተሰብ እንዴት ናችሁ? ሳምንቱ እንዴት ነበር? ለእኔ በዚህ ሳምንት ቴክ ያደረኩት አንድ ትሬድ ነበረ። እሱም ሰኞ ኤንኪው ሎንግ ፖዚሽን ነበረ። በዚህ ቪዲዮ ይህን ትሬድ ለምን ቴክ እንዳደረኩት፣ ቢያዝ እንዴት ቢውልድ እንዳደረኩኝ፣ ድሮ ሊኩዲቲዎችን ናሬቲቭንም ጭምር እንዴት ዲቨሎፕ እንዳደረኩ በዚህ ቪዲዮ አሳያችኋለሁ። ወደ ትሬዱ አናላይሲስ እንሄዳለን ማለት ነው። አሁን ለዚህ ትሬድ ቶፕ ዳውን አናላይሲስ የምንጀምረው ከ4 አወር ቻርት ነው። ሰኞ ላይ ፕራይስ ኦፕን ሲያደርግ እንደምታዩት ዊክሊ ኦፕኒንግ ጋፕ ፎርም አድርጎ ነው ስታርት ያደረገ ማለት ነው ሳምንቱን። ከዛ በመቀጠል ፕራይስ ዊክሊ ኦፕኒንግ ጋፑ ላይ ትሬድ ያደረገ ማለት ነው፣ ግን ኩዊክ የሆነ ሪጀክሽን አሳየ ማለት ነው። ከዛ በተጨማሪ እንደምታዩት የ6 ሰዓት ካንድል ሪቨርሳል ካንድሉን ክሎዝ ታደርጋለች ማለት ነው። ይሄ የሚያሳየን ምንድን ነው? ፕራይስ ከዊክሊ ኦፕኒንግ ጋፑ በታች መውረድ እንደማይፈልግ ነው ፕራይስ እያሳየን ያለ ማለት ነው። ኢንተርናል ሬንጅ ሊኩዊዲቲያችን እዚህ ጋር ምንድነው ኒው ዊክ ኦፕኒንግ ጋፕ ይናል ማለት ነው። ኒው ዊክ ኦፕኒንግ ጋፓችን ኢንተርናል ሬንጅ ሊኩዊዲቲያችን ነው። ፕራይስ ኢንተርናል ሬንጅ ሊኩዊዲቲያችንን ፊል ያደረገ፣ ከዛ ቀጥሎ ግን ኪዊክ የሆነ ሪጀክሽን ነው ያሳየ ማለት ነው። ከዛ በተጨማሪ ደግሞ ካንድል ቱ ሪቨርሳል የሆነ ክሎዥር ሰጠ። ይሄ የሚያሳየን ፕራይስ ቢሪሽ የሆነውን ቢያዝ ሪጀክት እያደረገና የቡሊሽ ቢያዝ ሲግኔቸር ነው እያሳየ ያለ ማለት ነው። ነገር ግን ይህንን ዲቨሎፕ ያደረግነውን ቢያዝ መጀመሪያ ላይ ኮንፊርም ማድረግ ይጠበቅብናል ማለት ነው። ባለፈው ቪዲዮ እንደነገርኳችሁ በታይም ፍሬም አላይመንት መሰረት ከዚህ ጋር የ4 አወር ካንድል ቱ ሪቨርሳል ክሎዥር አለ። ይህንን ካንድል ቱ ሪቨርሳል ክሎዥር በ50 ሚኒት ቼንጅ ስቴት ኦፍ ዲሊቨሪ መጀመሪያ ኮንፊርም ማድረግ አለብን። ከዛ በተጨማሪ ደግሞ ቡሊሽ የሆነ ሲኩዌንሻል ኤስኤምቲ ያስፈልገናል ማለት ነው። እነዚህ ሁለት ኮንፊርሜሽኖችን ማግኘት ከቻለን ኔክስት ድሮ ሊኩዲቲ የሚሆኑት ባይ ሳይድ ሊኩዲቲ ናቸው ማለት ነው። ፕራይስ ኢንተርናል ሊኩዲቲን ፊል አድርጓል። ኔክስት ድሮ ሊኩዲቲስ የሚሆኑ ኤክስተርናል ሊኩዲቲዎች ይሆናሉ ማለት ነው። ኢንዲስ ኬዝ ፕሪቪየስ ዴይ ሃይ እና ፕሪቪየስ ዊክ ሃይ ኔክስት ድሮ ሊኩዲቲዎች ይሆናሉ ማለት ነው። 1 አወር ታይም ፍሬም ላይ ነው አሁን ያለ ነው። 1 አወር ላይም ተመሳሳይ የሆነ ቡሊሽ ሪቨርሳል ካንድል ቱ ክሎዥር ነበረ። ስዊንግ ሎ ፎርም አድርጓል ፕራይስ። ስዊንግ ሎውንም ደግሞ በ1 አወር ቼን ስቴት ኦፍ ዲሊቨሪ ኮንፊርም አድርጎታል ማለት ነው። ቅድም እንዳየነው ነው ከዚህም ላይ ያለው ተመሳሳይ ኮንሴፕት ነው። ፕራይስ ስዊንግ ሎ ፎርም አድርጓል። ስዊንግ ሎውን ደግሞ በ1 አወር ቼን ስቴት ኦፍ ዲሊቨሪ ኮንፊርም አድርጎታል ማለት ነው። ከዚህ በኋላ የምንፈልገው ሴታፖች ቡሊሽ የሆኑ ሴታፖች ይሆናሉ ማለት ነው። ይሄ የሚያሳየን ምንድነው? ፕራይስ ሎ ኦፍ ዴይን ፎርም እንዳደረገና ከዚህ በኋላ ባይ ሳይድ ሊኩዊዲቲዎችን ታርጌት እንደሚያደርግ ነው የሚያሳየን ማለት ነው። ቀጣይ የምንሄደው ወደ 50 ሚኒት ታይም ፍሬም ነው። 50 ሚኒት ላይ የሄድንበት ምክንያት ምንድነው? ባለፈው ሳምንት እንዳየነው 4 አወር የሆነውን ሪቨርሳል ካንድል ክሎዥር ኮንፊርም የምናደርገው በ50 ሚኒት ቼንጅ ስቴት ኦፍ ዲሊቨሪ ነው። አሁን ትሬድ ለማድረግ እያሰብን ያለ ነው የ4 አወር ካንድሉን ኦፕን ሎ ሃይ ክሎዝ ነው። የ4 አወር ካንድል ኦፕን አደረገ። ኦፕን ካደረገ በኋላ ስዊንግ ሎ ፎርም አደረገ ማለት ነው። ያንን ስዊንግ ሎ በ50 ሚኒት ቼንጅ ስቴት ኦፍ ዲሊቨሪ ኮንፊርም የምናደርግ ከሆነ ኔክስት ድሮ ሊኩዲቲያችን የሚሆኑት ባይ ሳይድ ሊኩዲቲዎች ይሆናሉ ማለት ነው። ፈርስት 50 ሚኒት ቼንጅ ስቴት ኦፍ ዲሊቨሪ ኮንፊርም እናደርጋለን። ከዛ በመቀጠል ደግሞ ሲኩዌንሻል የሆኑ ኤስኤምቲዎችን እንፈልጋለን ማለት ነው ሎወር ታይም ፍሬሞች ላይ። እዚሁ ታይም ፍሬም ላይ ተጨማሪ ደግሞ ዴይሊ ሲኩዌንሻል ኤስኤምቲ ነበር። እሱ ምንድነው? ኤንኪው እና ኤስ የለንደንን ሎ ቴክ አድርገዋል። ዋይኤም ግን የለንደንን ሎ ቴክ ለማድረግ እንደምታዩት ፌል አድርጓል ማለት ነው። ይሄ የሚያሳየን ቫሊድ የሆነ ዴይሊ ሲኩዌንሻል ኤስኤምቲ ነው። አሁን ማየት የምንፈልጋቸው ነገሮች በሙሉ ተሟልተዋል። ማንኛውንም ትሬድ ከመግባታችን በፊት እነዚህ 3 ቼክ ሊስቶች መሟላት ይኖርባቸዋል ማለት ነው። የመጀመሪያው የሚሆነው ኪ ሌብል ነው። ፕራይስ መጀመሪያ ኪ ሌብል ውስጥ ትሬድ መደረግ ይኖርበታል። እነዚህ ኪ ሌብሎች ኒው ዊክ ኦፕኒንግ ጋፕ ሊሆኑ ይችላሉ፣ ኒው ዴይ ኦፕኒንግ ጋፖች ሊሆኑ ይችላሉ፣ ወይም ፌር ቫልዩ ጋፖች ሊሆኑ ይችላሉ። ሁለተኛው ቼክ ሊስታችን ምንድነው? ሃየር ታይም ፍሬም የሆነ ካንድል ክሎዥር ያስፈልገናል። ያ ካንድል ክሎዥር ደግሞ በሎወር ታይም ፍሬም ቼን ስቴት ኦፍ ዲሊቨሪ ኮንፊርም መሆን ይኖርበታል ማለት ነው። ሶስተኛው ቼክ ሊስታችን የሚሆነው ሲኩዌንሻል ኤስኤምቲ ነው። ማንኛውንም ትሬድ ከመግባታችን በፊት ሲኩዌንሻል ኤስኤምቲ ሊኖር ይገባል ማለት ነው። ስለዚህ በትንሹ እነዚህ 3 ቼክ ሊስቶች ማንኛውንም ትሬድ ከመግባታችን በፊት ሊኖሩ ይገባል። ስለዚህ የዛሬው ትሬድ ላይ ኪ ሌብላችን ምንድነው? ኒው ዊክ ኦፕኒንግ ጋፓችን ነው። ፕራይስ ኒው ዊክ ኦፕኒንግ ጋፑን ፊል አድርጓል። ኔክስት ቼክ ሊስታችን ካንድል ክሎዥር ነው። ፕራይስ ኒው ዊክ ኦፕኒንግ ጋፓችን ወይም ደግሞ ኪ ሌብላችን ላይ ካንድል ቱ የሆነ ሪቨርሳል ክሎዥር ፎርም አድርጓል ማለት ነው። ይህንን ደግሞ 4 አወር ሪቨርሳል የሆነ ካንድል ክሎዥር በ50 ሚኒት ቼንጅ ኢን ስቴት ኦፍ ዲሊቨሪ ኮንፊርም አድርገናል ማለት ነው። ከዛ በመቀጠል ሶስተኛው ቼክ ሊስታችን ላይ
ሲኩዌንሻል ኤስኤምቲ አለ። በዚህ ሴታፓችን ላይም ዴይሊ ሲኩዌንሻል ኤስኤምቲ ነበረ ማለት ነው። ሶስቱንም ቼክ ሊስታችንን ያሟላ ሴታፕ ነው ማለት ነው። ሴታፑ ይሄንን ይመስል ነበረ። የኔ ኢንትሪ የነበረው ከ50 ሚኒት ቼንጅ ስቴት ኦፍ ዲሊቨሪ በኋላ ነው። ታርጌት ያረኩትም ድሮ ሊኩዲቲያችንን ነው። ፕሪቪየስ ዴይ ሃይ እና ፕሪቪየስ ዊክ ሃይን እንደ ድሮ ሊኩዲቲ ተጠቅሜዋለሁ ማለት ነው። በዚህ ሳምንት ቴክ ያረኩት ትሬድ ይሄንን ይመስል ነበረ። በጣም ብዙ ሰዎች ትዊተር ጋር ይሄንን ተመሳሳይ ትሬድ ካች አድርገው ታይቻለሁ። እናንተም ይሄን ትሬድ እንዳገኛችሁ ተስፋ አደርጋለሁ። የዛሬው ቪዲዮ ይሄንን ይመስላል። ቀጣይ ሳምንት በአዲስ ሴታፕ እንገናኛለን። መልካም ሳምንት።